ሰላም ሁላችሁም እንደምን አላችሁ? እንኳን ወደ ኪኔ በሰላም መጣችሁ። ዛሬ አዲስ ፕሌሊስት እየጀመርን ነው በአጠቃላይ ኪኒን ውስጥ እና ለኪኒን አዲስ ከሆናችሁ የኪኒን ሀሳብ በየቀኑ የእግዚአብሔርን ቃልና ስለ እግዚአብሔር ቃል የሚያስተምሩ ሀሳቦችን ቤት ሳይዝ እያደረግን ለሰዎች ማቅረብ እና በየቀኑ ሰው ወደ እግዚአብሔር እንዲቀርብ በእግዚአብሔር ቃል ዝግመታዊ ለውጥ ማድረግ ነው። በዚህ ፕሌሊስት የፓስተር አደቦዬ ኦፕን ሄቨንስ የሚል መጽሐፍ ነው ይዘንላችሁ የቀረብ ነው። በየቀኑ አንዳንድ ቻፕተር እናቀርብላችኋለን ለአንድ ዓመት 365 ቻፕተሮች አሉት ይህ መጽሐፍ። ምናልባት እንደኔ በጣም ብዙ ጊዜ አንዳንድ ጊዜ በስሜት ተነስታችሁ መጽሐፍ ቅዱስ ለምታነቡ ለምትጸልዩ፣ አንዳንድ ጊዜ በጣም ሲደክማችሁ ለረጅም ጊዜ ከመጽሐፍ ቅዱስ ለምትርቁ ከጸሎትም ለምትርቁ ሰዎች ይጠቅማል ብዬ ስለማስብ ነው። እንደ ዲቮሽናል እና እንደ ባይብል ስተዲ በየቀኑ ተከፋፍሎ ያለ መጽሐፍ ነው። ይህንን ኮንሲስተንትሊ እኛም ፕሮዲውስ እናደርግ፣ እናንተም ኮንሲስተንትሊ በቋሚነት ይህንን ስትሰሙ በየቀኑ ለእግዚአብሔር ቃል ቅርብ እንድትሆኑ ያደርጋችኋል። ከዛም ባለፈ ደግሞ በቃል የሚጠና የቃል ጥናት ጥቅስ አለው ለቀኑ የሚሆን ሀሳብም ይይዛልና ምናልባት እናንተ በግላችሁ ማንበብ ከከበዳችሁ ይህንን መስማት በሰላም ቦታ ላይ የሚችላል፣ ትራንስፖርትም ላይ ቤትም ውስጥ ሆናችሁ ብትሰሙት ምናልባት ጠቃሚ ነው ብዬ ስለማስብ ነው ይዤላችሁ የቀረብኩት። በጣም ደስ የሚል አባባል አለው ከጀርባ ላይ እና ምን ይላል? when you read you skim the surface when you study you discover treasure ይላልና ወደ አማርኛ ስንመልሰው ምን ማለት ነው? ስታነቡ ላዩን ብቻ ነው የምታዩት፣ ስታጠኑ ግን ውስጥ ያለውን የተደበቀውን እንቁ በሉት ታገኛላችሁ ማለት ነው። ብዙዎቻችን አይገዝ መጽሐፍ ቅዱስ እናነባለን እንደ ሪዲንግ እንደሚለው ሴንስ፣ ጸሎታችንም እንደዛው ነው፣ ከላይ ነው እና በጣም ብዙ ጊዜ እኔም እንደማደርገው ጸለይኩ ለማለት ብቻ የቀኑ ጸሎት እንዳያልፈኝ ብቻ ዝም ብዬ ትናንሽ ነገር ጸልያለሁ። ራሴም ግን ሰምቼው አላውቅም ጸሎት ልብ ብዬ አንዳንዴ ለምድብኝና ቶሎ ጸልያለሁ። ግን ይሄ መጽሐፍ ጥቅሙ መጽሐፍ ቅዱስን ማንበብ ብቻ ሳይሆን መጽሐፍ ቅዱስን ማጥናት እንድትችሉ ያደርጋችኋል። ከዛም ባለፈ ደግሞ እናንተም ያ ልምድ ከሌላችሁና ቀስ በቀስ የሚዳብር ስለሆነ ምናልባት ከነሱ በደንብ ካነበቡትና በደንብ ከጠኑት ሰዎች የእነሱን ሀሳብ የእነሱን ምልከታ እነሱ ያገኙትን ጥበብ ከመጽሐፍ ቅዱስ ማለት ነው ሲያካፍሉን እነሱን ደግሞ ማግኘትና በየቀኑ መስማት ለውጥ እንድናገኝ ያደርገናልና ከዚህም ባለፈ እና ጎን ለጎን በጣም ብዙ መጽሐፎችን ብዙ ሀሳቦችን ብዙ ዲስከሽኖችን በአማርኛ ይዘን እንቀርባለን ብለን ተስፋ እናደርጋለን። እግዚአብሔር ከፈቀደ ትልቁ ቻሌንጅ ኮንሲስተንት መሆን በየቀኑ ፕሮዲውስ ማድረግ ነው። ግን ሀሳባችን ወደዛ ነው ማለት ነው። ኦቨርኦል ዓላማችን በአንድ ጊዜ የሚደረግ ኃይለኛ ለውጥ ሳይሆን ቀስ በቀስ ቀስ እያሉ ሁልጊዜ የእግዚአብሔርን ቃል በየቀኑ ህይወታችን ውስጥ ማዋሃድ ማገናኘትና መጽሐፍ ቅዱስን ባይብል ስተዲን ፕሬየርን እንደ ላይፍ ታይም ስራ ወይም እንደ ላይፍ ስታይል እንደ ህይወት ዘዴ መያዝ ነውና ያንን እንድናደርግ እኔም እናንተም እግዚአብሔር እንደሚረዳን ተስፋ አድርጋለሁ። አዲስ ከሆናችሁ እና ይሄንን የምታዩት አሁን ወይም የምትሰሙት አሁን ከሆነ ሰብስክራይብ ብታደርጉ ደስ ይለናል። ሁሉም ቻናላችን ላይ ያሉ ነገሮች በሙሉ ፎቶና ቪዲዮ አይኖራቸውም፣ አኖኒመስ ነው የሚሆኑት። የሚቀርበውም ሰው ራሱን አያስተዋውቅም። ይህም የሚደረገው ሀሳቦች ፍሪሊ ሼር እንዲደረጉና ከኢጎ ውጭ ከትዕቢት ውጭ ምናምን ሀሳቦች ብቻ እንዲተላለፉና እግዚአብሔር ደግሞ የእሱን ሀሳብ እንዲሰራበት እንድንፈቅድ ነው። በሌሎች በተሻለ ሀሳቦችና ፖድካስቶች በዚሁ ቻናል ላይ እንገናኛለን ተስፋ አድርጋለሁ። መልካም ቀን ይሁንላችሁ። እግዚአብሔር ይባርካችሁ።